ሁለተኛው የጳውሎስ መልእክት ወደ ጢሞቴዎስ። ይህ የጳውሎስ የመጨረሻውና ከሁሉ የበለጠ ግላዊ የሆነው ደብዳቤው ነው። ይህንንም ደብዳቤ የጻፈው በእስር ከነበረባቸው ጊዜያት መካከል በአንዱ ሲሆን የተጻፈውም ለጳውሎስ የተወደደ አብሮ ሠራተኛና ተማሪው ለሆነው ለወጣቱ ጢሞቴዎስ ነው። አንደኛ ጢሞቴዎስን ከጻፈ በኋላ ምን ያህል ጊዜ እንዳለፈ በትክክል አናውቅም፣ ግን የጳውሎስ ሁኔታ እንደተለወጠና ወደ ከፋ ደረጃ እንደደረሰ እናያለን። በሮም ታስሯል። ይህ እስራት በሐዋርያት ሥራ ምዕራፍ 28 ላይ የተጠቀሰው እስራት ሊሆን ይችላል። ወይም ደግሞ ከዚያ እስራት ተፈቶ ረጅም የአገልግሎት ዘመን ካሳለፈ በኋላ ዳግም በጢሮአዳ ታስሮ ይሆናል። ያም ሆነ ይህ ጳውሎስ አሁን በፍርድ ቤት ችሎት ላይ እንዳለና ሂደቱ በጥሩ ሁኔታ ላይ እንዳልሆነ ይገልጻል። እንደማይተርፍ እርግጠኛ ነው። እናም ካለበት ከዚህ የጨለመ ሁኔታ ውስጥ ሆኖ ጳውሎስ ወደ ኤፌሶን ተልኮ ሄዶ አሁንም እያገለገለ ያለ ለሚመስለው ጢሞቴዎስ መልእክት ላከ። ጳውሎስ ቤተ ክርስቲያን የመትከል ሥራውን ለእሱ መስጠት እንዲችል ጢሞቴዎስ እስር ቤት መጥቶ እንዲያየው ጠየቀ። የደብዳቤው ንድፍ በጣም ቀላል ነው። ጳውሎስ ጢሞቴዎስን የሚሞግትበት ሁለት ረጃጅም ክፍሎች አሉ። የመጀመሪያው የመሪነት ጥሪውን እንዲቀበል ነው። ከዚያ ደግሞ ወደ ጳውሎስ ከመምጣቱ በፊት በኤፌሶን ችግር እየፈጠሩ ያሉትን ብልሹ አስተማሪዎችን ችላ እንዳይል ነው። ከዚህ በኋላ ጳውሎስ ደብዳቤውን ያጠናቅቃል። ጳውሎስ እግዚአብሔርን ስለ ጢሞቴዎስና ስለ ቤተሰቡ በተለይም ስለ አያቱ ሎይድ እና ስለ እናቱ ኤዮንቄ በማመስገን ይጀምራል። ብላቴናውን ጢሞቴዎስ የብሉይ ኪዳን ቅዱሳት መጽሐፍ ታሪኮችን እየነገሩ አሳድገውታል። በመሲሁ ኢየሱስ የጠለቀ እምነት እንዲኖረው አድርገውታል። ስለዚህ ከዚያ የጠነከረ እምነት የተነሳ ነው ጳውሎስ ለጢሞቴዎስ ያለውን የመጀመሪያውን ሙግት የሚያቀርበው። በኢየሱስ የምሥራች ወይም ያንን የምሥራች በመናገሩ ምክንያት በታሰረው ጳውሎስ እንዳያፍር ለጢሞቴዎስ ይነግረዋል። ጳውሎስ ይህንን አጽንቶ መናገር የነበረበት ምክንያት ብዙ ጊዜ በመታሰሩ ምክንያት አሉታዊ መገለል ስለደረሰበት ነው። ብዙዎቹ የጳውሎስ የሥራ ባልደረቦች የእሱን የሐዋርያነት ጥሪ እንዲጠራጠሩ አድርጓቸዋል። ፊሎጎስና ሄርዋጌኔስ የተባሉ ሁለት ሰዎችን ይጠቅሳል። አሁን ወንጀለኛ ተደርጎ ከተፈረደበት ጳውሎስ ጋር በነበራቸው ግንኙነት አፍረው ጥለውት ጠፍተዋል። ስለዚህ ጳውሎስ ጢሞቴዎስ የትኛውንም ፍርሃት ወይም ኀፍረት አስወግዶ መጥቶ እንዲያየው ጠየቀው። ጳውሎስ ዋጋ የሚያስከፍል ጥያቄ ጢሞቴዎስን እንደጠየቀ ያውቃል። ጢሞቴዎስን አደጋ ላይ ሊጥለው ይችላል። ስለዚህ የኢየሱስ ጸጋ የኃይል ምንጭ እንደሆነ ጢሞቴዎስን ያስታውሰዋል። ይህም በጣም ጠቃሚ ነገር ነው። ያስፈልግሃል፣ ምክንያቱም ኢየሱስን መከተል ቀላል አይደለም። ያለህን ሁሉ የሚጠይቅ ጉዳይ ነው። ጳውሎስ ኢየሱስን መከተልን የበላይ አለቃውን ለማስደሰት ከሚጥር ወታደር ጋር ያመሳስለዋል፣ ወይም ሰውነቱን ለውድድር ከሚያለማምድ አትሌት ጋር ያመሳስለዋል፣ ወይም ጠንካራና ትጉ ሠራተኛ የሆነ ገበሬ እንደመሆን ነው። እነዚህ ሦስት ምሳሌዎች በሙሉ ከራሱ ለሚያልፍ ነገር የሚተጋ እንዲሁም ለታላቅ ግብ መሥዋዕትነት ለመክፈልና ፈተናዎችን ለመወጣት ፈቃደኛ የሆነን ሰው ያማከሉ ናቸው። በእርግጥ ደግሞ የዚህ ታላቁ ምሳሌ ኢየሱስ ራሱ ነው። ለአብ ካለው መሰጠት የተነሳ በሮማዎች ተሰቀለ። አሁንም ጳውሎስ በተመሳሳይ ሁኔታ በሮም እስር ቤት ውስጥ መከራን እየተቀበለ ይገኛል። መከራና መሥዋዕትነት የክርስትና ሕይወት አካል ናቸው። ለዚህም ነው የኢየሱስ ትንሣኤ የክርስቲያን ተስፋ መሠረት የሆነው። ወይንም ጳውሎስ አጭርና በጣም ኃይለኛ በሆነው ግጥሙ እንዳስቀመጠው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን፣ ብንጸና ከእርሱ ጋር ደግሞ እንነግሣለን፣ ብንክደው እርሱ ደግሞ ይክደናል፣ ታማኞች ሆነን ባንገኝ እርሱ ታማኝ እንደሆነ ይኖራል፣ ራሱን መካድ አይችልምና። እግዚአብሔር ለዓለማችን ያለው ፍቅር በኢየሱስ ሞትና ትንሣኤ በኩል አዲስን ተስፋ ሰጥቶናል። እናም ኢየሱስን የመታመንና የመከተል አደጋን ለሚወስዱ ሰዎች እግዚአብሔር ጻድቅና ሕይወትን እንደሚወርሱ ቃል ገብቷል። እርሱን ለሚከዱ እግዚአብሔር ያንን ውሳኔ ያከብርና እርሱም ያንኑ ያደርጋል። ነገር ግን የሰዎች እምነት ማጣት እግዚአብሔር ታማኝነቱን እንዲተው በፍጹም አያደርገውም። ስለዚህም ጳውሎስ ጢሞቴዎስን ታማኝነት ዋጋ እንደሚያስከፍል አውቆ ታማኝ እንዲሆን ነግሮታል። ጳውሎስ ወደ ሮም ከመምጣቱ በፊት ጢሞቴዎስ በኤፌሶን ያሉ ብልሹ አስተማሪዎችን እንዲቃወማቸው ወደሚነግርበት ወደ ደብዳቤው ሁለተኛ ክፍል ይሄዳል። አስተምህሯቸው በኤፌሶን ቤተክርስቲያን ዙሪያ እንደ ካንሰር እየተስፋፋ ነው። በቤተክርስቲያኗ ውስጥ ያሉ ተሰሚነት ያላቸውን ሴቶችን ኢላማ አድርገው አበላሽተዋል። ጳውሎስ ለጢሞቴዎስ በጻፈው የመጀመሪያ ደብዳቤ ላይ የጠቀሳቸው ሀብታም ሴቶች ሳይሆኑ አይቀሩም።
ስለ አስተማሪዎቹ መጥፎ ስነ መለኮት ብዙ ዝርዝር ነገር አላቀረበም። ጢሞቴዎስ ይህንን ቀድሞ ያውቃል፣ ግን አንድ ፍንጭ ይሰጠናል። ጳውሎስ የሚለው እነሱ ትንሣኤ ሙታን እንዳለፈ ያስተምራሉ። አስተማሪዎቹ አካላዊ ትንሣኤን የሚክድ የግሪክ ፍልስፍናን እየተከተሉና ትንሣኤ አካላዊ ሳይሆን መንፈሳዊ ልምምድ እንደሆነ እያሰቡ ሊሆን ይችላል የሚለውን አናውቅም። ወይም ደግሞ ጳውሎስ በመንፈስ ቅዱስ ኃይል አሁን ስለጀመረው የትንሣኤ ሕይወት ያስተማረውን ትምህርት እያጣመሙ ይሆናል። ያም ሆነ ይህ ችግሩ የትንሣኤውንና የአዲሱን ፍጥረት ጽኑ ተስፋ ትተው በምትኩ ከዕለት ዕለት ሕይወት የተናጠለን ግላዊና አካላዊ ትንሣኤን የሚክድ የተመናፈሰ ክርስትናን ለመቀበል መምረጣቸው ነው። ስለዚህም ጳውሎስ ጢሞቴዎስን ታማኝ የሆኑና እውነተኛውን የኢየሱስን የምሥራች የሚያስተምሩ መሪዎችን እንዲያስነሳ ይነግረዋል። አስተማሪዎችን በመከራከር ጥቅም የሌለው የቃላት ንትርክ ውስጥ መግባት የለባቸው። በተቃራኒው ጢሞቴዎስና የእሱ የመሪዎች ቡድን ማድረግ የሚገባቸው ዋና የሆነውን ነገር ዋና ማድረግ ነው። ዋናው ታሪክ ላይና የቅዱሳት መጻሕፍት መልእክት ላይ ትኩረታቸውን ማድረግ አለባቸው። በጳውሎስ ዘመን ይህ ማለት ደግሞ በዋናነት ብሉይ ኪዳን ማለት ነው። ጳውሎስ እንዳለው እነዚህ ቅዱሳት መጻሕፍት በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ ይችላሉ። ጳውሎስ የቅዱሳት መጻሕፍት አጠቃላይ ነጥብ ወደ ኢየሱስ የሚመራ የተዋሃደ ታሪክ ለአንተ መንገድና ለዓለም ሁሉ የሚሆን ጥበብ መስጠት ነው እያለ ነው። ጳውሎስ ቀጥሎ የሚናገረው ስለ ቅዱሳት መጻሕፍት ተፈጥሮና ዓላማ ነው። ጳውሎስ ቅዱሳት መጻሕፍት ሁሉ የእግዚአብሔር እስትንፋስ አለባቸው፣ ቃል በቃል የእግዚአብሔር መንፈስ ያለባቸው ናቸው እያለ ነው። ጳውሎስ ይህን ሲል የመጽሐፍ ቅዱስ ጸሐፊዎች የጻፉት ነገር እግዚአብሔር ሕዝቡ እንዲሰማው የሚፈልገው ነገር እንዲሆን መጽሐፍ ቅዱስ ጸሐፊዎችን በመምራት ረገድ የነበረውን ሚና እያመለከተ ነው። እግዚአብሔርም ለሕዝቡ በቅዱሳት መጽሐፍት የተናገረው ለተግባራዊ ዓላማ ነው። ከዚህ በፊት የማላቀውን ነገር እየነገሩኝ ለማስተማር ይጠቅማሉ ይላል። አምናለሁ ስለምላቸው ነገር ግን በቋሚነት ስለማልኖርባቸው ነገሮች እኔን ለመገሰጽ ይጠቅማሉ። እኔን ለማረምና የተዘበራረቁ አስተሳሰቦቼንና አካሄዶቼን ለመግለጥ ይጠቅማሉ። እንዲሁም በጽድቅ እኔን ለማሰልጠንና በእርግጥም ሰው የመሆንን አዲስ መንገድ ለማሳየት ይጠቅማሉ። ይህ ሁሉ የሆነው የእግዚአብሔር ሕዝብ ለበጎ ሥራ እንዲዘጋጅ ነው። ጳውሎስ ደብዳቤውን የሚጨርሰው ጢሞቴዎስን ምናልባትም ከእስር ቤት በሕይወት እንደማይወጣ በማሳሰብና ከዚህም የተነሳ ጢሞቴዎስ ከክረምት በፊት ቶሎ እንዲመጣ በመጠየቅ ነው። በእስር ቤት ውስጥ ባለ ብርድ ስለተቸገረ ከዚህ በፊት ግድ ሆኖበት የተወው በርኖሱ አሁን አስፈልጎታል። በተጨማሪም በጢሮአዳ ምናልባትም ሲታሰር ትቷቸው የሄዳቸውን የግሉን መጽሐፍት እንዲያመጣለት ጢሞቴዎስን ጠይቋል። ጢሞቴዎስ ሊርቀው ስለሚገባው አደገኛ ስለሆነው እስክንድሮስም ያነሳል። ለጳውሎስ የቅርብ ጊዜ እስራት ተጠያቂው እሱ ሳይሆን አይቀርም። ጳውሎስ የሚያጠናቅቀው ሁሉም በሚባል ሁኔታ እንዴት ባልደረቦቹ በእስር ቤት ሳለ ትተውት እንደሄዱ፣ ብቸኛ መጽናኛውም አጠገቡ የቆመውና ቢሞትም እንኳን ከክፉ ሁሉ የሚያድነው የኢየሱስ የግል መገኘት እንደሆነ በመግለጽ ነው። እና ስለዚህ ደብዳቤው ያበቃል። የሁለተኛ ጢሞቴዎስ መልእክት በከፍተኛ ደረጃ ተጽዕኖ ፈጣሪ የሆነው የጳውሎስ ሕይወትና ተልእኮ በጽኑ ፈተና፣ መከራና ተጋድሎ የተሞላ እንደነበር ያስታውሰናል። ኢየሱስን መከተል አደጋ ያስከትላል፣ መሥዋዕትነትንም ይጠይቃል። ወደ ሕይወታችሁ ውጥረትንና ምቾት መጉደልን መጋበዝ ማለት ነው። እነዚህ ነገሮች የኢየሱስ አለመኖር ምልክቶች አይደሉም። ይልቁንም ከእሱ በኋላ እንደመጡ ክርስቲያን ትውልዶች ጳውሎስ የተረዳው በጨለማና አስቸጋሪ ጊዜያት የኢየሱስ ፍቅርና ታማኝነት የሚጨበጥና እውነተኛ እንደሚሆን ነው። የጳውሎስ የመጨረሻ መልእክት የሆነው ሁለተኛ ጢሞቴዎስ የሚናገረው ስለዚህ ነው።